ይሄ ሰው ምን ይለኛል የምለው ሀሳብ ምን አይነት መዥገር ነው? ስንት በዚች ቃል ወደኋላ እንደተመለስኩ እኔን ያ ፈጣሪ ብቻ ነው የምናውቀው። ሰው ምን ይለኛል ያልኩኝ መስራት አስቤ ተዋለሁ። የሆነ ነገር ማድረግ እየቻልኩኝ ተዋለሁ። ሰው ምን ይለኛል ያልኩኝ ሰው ምን ይለኛል ሳይሆን ፈጣሪ ምን ይለኛል ብዬ ብሰራ ጥሩ ነገርን እየሰራው ትልቅ ቦታ በዚህ ሰዓት ይደርስ ነበር። ግን ለፈጣሪ ሳይሆን ለሰው ነው የፈራ የነበረው። ታውቃለህ? መፍራት የነበረብን ለፈጣሪ እንጂ ለሰው አልነበረም። ለሰው ስትፈራ ወደ ኋላ ነው የምትቀረው። እኔ አሁን የገባኝ ነገር ቢኖር ለሰው መፍራት ሳይሆን ለፈጣሪ መፍራት እንደሚገባን ነው። ሌላም ተው ቪዲዮ ሰርቼ እናንተ ለምታዩት በቪዲዮ ለምታዩት የሚያዩ ሰው ምን ይለኛል ያልኩኝ ስንት ቪዲዮ እንድሌት እንዳረኩኝ ቢታዩ ትገረማላችሁ። ቪዲዮ ወይ ባሪያ ለወጥቶ ጥሩ ነገር ያደርሰኝ ነበር ወይ እውነት የሆነ ነገር የሆነ መጥፎ ነገር ያደርግ ይሆን ነበር። ግን ሰው ምን ይለኛል ወደ ኋላ አስቀርቶኛል። ሰው ምን ይለኛል ብለህ ሳይሆን ፈጣሪ ምን ይለኛል ብለህ ስራ። አመሰግናለሁ።